አንድ የሚገርም ስልክ ላሳያችሁ ዛሬ OnePlus 15 ነው። በዚህ ዓመት ለገበያ ከቀረቡ ስልኮች አይፎን 17 ፕሮ ማክስ፣ ትንሽ ቆየት ያለው ጋላክሲ 25 አልትራ፣ ብዙ ስልኮች ወጥተዋል። ብቻ ሞስት ኢንተረስቲንግ ስልክ ይሄ ስልክ ነው። ኮምፕሊት ሜክኦቨር ያለው ስልክ ነው። አዲስ ፕሮሰሰር አለው፣ አዲስ ስክሪን አለው፣ አዲስ ባትሪ አለው፣ ሁሉም ነገር አዲስ፣ በቃ ሌተስት የሆነ ስልክ ነው። ብራይትነሱን እዩት። ካሜራ ላይ ራሱ ኦልሞስት አይታይም። በጣም ከምንም በላይ የሚገርም እንደሆነ ታውቃላችሁ፣ ባትሪው 7300 ሚሊ አምፒር ነው። 7300 ሚሊ አምፒር ምን ያህል ትልቅ እንደሆነ ላሳያችሁ። ይሄ የምታዩት ታብሌት ወደ 12 ኢንች አካባቢ ይመስለኛል። እዚህ ታብሌት ላይ ያለው ባትሪ 7500 ሚሊ አምፒር ነው። እዚች የምታክል ስልክ ላይ 7300 ሚሊ አምፒር ባትሪ ያለው አዲስ ቴክኖሎጂ ነው። ባትሪውም ሲሊከን ቴክኖሎጂ ነው ያለው። ከዚህ በፊት የነበሩት ባትሪዎች የሊቲየም ባትሪ ነው ያላቸው። እዚህ ላይ ሲሊከን ባትሪ ነው ያለው። አዲሱ አይፎን 17 ፕሮ ማክስ ወደ 5800 ሚሊ አምፕ አካባቢ ባትሪ ነው ያለው። በዛ ላይ ደግሞ ከባትሪው ትልቀት በላይ ያለው ቻርጀር 120 ዋት ቻርጀር ነው። ይሄ ቻርጀር ላይክ በ40 ደቂቃ ምናምን ውስጥ ኦልሞስት ፉል ያደርገዋል። በዛ ላይ ዋየርለስ ቻርጀሩ ራሱ 50 ዋት ነው። 50 ዋት ሰፖርት የማያደርጉ ብዙ ስልኮች አሉ በዚህ ሰዓት። አይፎን ሰፖርት አያደርግም። ጋላክሲ 45 ዋት ላይ ነው ካፕ ያደረገው። ቤስት የሚባሉ ስልኮች ፒክስል 25 ዋት 30 ዋት ማክሲመም ቢሄዱ እስከ 45 ዋት ነው ተሰክቶ ማለት ነው። ዲስ ዋን ዋየርለስ 50 ዋት ይሄዳል። እና ስላለው አንዳንድ ነገሮች ልንገራችሁ። ይሄ የያዝኩት ስፔሲፊክ ዩኒት 16 ጂቢ ራም አለው፣ 512 ጂቢ ስቶሬጅ አለው። ስክሪኑ ስታንዳርድ ናቸው ሁሉም። 6.78 አካባቢ ኦሌድ ስክሪን አለው። ብራይትነስ በጣም በቃ አታዩትም። ውጭ ፀሐይ ላይ ምናምን ራሱ በደንብ የሚታያችሁ ስልክ ነው። ባትሪው እንዳልኳችሁ 7300 ሚሊ አምፕ ነው። የመጨረሻው ፕሮሰሰር አለው በስልክ ደረጃ የመጨረሻው ፕሮሰሰር ስናፕድራገን 8ኛው ጄኔሬሽን ኤሊት ጄን 5 የሚባለው ነው። ባትሪ እንዳልኳችሁ 4 ቀን 5 ቀን አንድ ፉል ካረጋችሁት የምትጠቀሙት ባትሪ ነው። 3 ካሜራ አለው፣ ሶስቱም 50 ሜጋ ፒክስል ናቸው። ይሄ ስልክ ትንሽ ሳብ የሚያደርገው የካሜራው ጥራት ነው። በተረፈ ሌላው ነገር ላይ የሚደርስበት ስልክ የለም። ሌላ ደግሞ ማቴሪያሉ ማለት ነው። ቆይ የሆነ ብረት ነገር ፈልጌ ላሳያችሁ። ሉክ ይሄ የስልኩ ጀርባ ከምን እንደሰሩት ባላቅም በምንም ነገር ብትፍቁት ራሱ በብረት በቁልፍ ምናምን ብትፍቁት ራሱ ወደ ራሱ ይመለሳል። ሉክ አያችሁታ? ተፋቀ ዳሴት በቃ እኔ ግራ ነው የገባኝ ከምን እንደሰሩት። የሆነ ነገር አይቼ ቪዲዮ ዩቲዩብ ቪዲዮ የዚህኛው ባኩ ሳይሆን የምትፍቁበት ነገር ይሄ የሚጋጨው ቁልፍም ይሄ ምናምን ብረትም ቢሆን ይሄ እቃ ነው የሚጎዳው የሚል ነገር አይቻለሁ። እውነት ይሁን ውሸት አይደል ነው። ብዙ ነገሩ ከአይፎን ነው የተወሰደው። ለምን እንደዚህ እንደሚያደርጉ ባይገባኝም እዚህ ጋር አክሽን በተኑ አለ አይደለ? አይፎን ላይ እሱን ነው እዚህ ጋር ዱቅ ያደረጉት። እዚህ ጋር አይፎን ላይ ያለው አይላንድ አለ አይደለ? ካሜራው ላይ ይሄ የሆነ ዳይናሚክ አይላንድ ነው ምናምን የሚሉት እንደሱ ነው። ኢቭን ሴቲንጉ ራሱ ስታዩት የአይፎን ሴቲንግ ነው። ለምን እንደዚህ እንደሚያደርጉ አይገባኝም ቻይናዎቹ። ኦፖም ዋን ፕላስም እንደዚህ እያደረገ ነው። በጣም የሚደብር ነገር ነው። ስክሪኑ እንዳልኳችሁ 6.78 ኢንች ሆኖ ኦሌድ ነው። 165 ሄርዝ ነው። ሶፋር ጌሚንግ ስልኮች ላይ ብቻ ያለ ነገር ነው። ዋን ፕላስ ይዞት መጥቷል። እንግዲህ ስፒከሩ ከታች የምታዩት ስፒከር ስቴሪዮ ስፒከር ነው። ምንም አይልም፣ ጥሩ ነው ግን ምንም አይልም። ዋን ፕላስ ከዛሬ ከምወዳቸው ነገሮች ያልተዋት ነገር እቺ አይአር ብላስተሯ ናት። ቲቪ እንደዚህ ኤሲ ምናምን ኮንትሮል ማድረግ ስላላችሁ በአይአር አፑን ከፍታችሁ ማጥፋት፣ መጨመር፣ ቻናል መቀየር፣ ብዙ ነገር ማድረግ ስላላችሁ በቃ ቤስት ፐርፎርማንስ ስልክ በዚህ ሰዓት ይሄ ነው። ፕሮሰሰሩም በጣም ቆንጆ ነው። ባትሪው እንዳልኳችሁ 7300 ሚሊ አምፕ። እንዳጠቃቀማችሁ በጣም ሄቪ ዩዘር ከሆናችሁ 3 ቀን 4 ቀን፣ ኖርማል ተጠቃሚ ከሆናችሁ ደግሞ ሳምንት ቻርጅ ሳታረጉት የሚቆይ ስልክ ነው። በዛ ላይ ደግሞ ሪቨርስ ዋየርለስ ቻርጂንግ አለው። ሌላ ስልክ በዋየርለስ ቻርጅ ማድረግ ትችላላችሁ። ካሜራዎቹ እንደምታዩት ከጀርባ 3 ካሜራ እና አንድ ፍላሽ አለች። ሶስቱም 50 ሜጋ ፒክሰል ነው። ሜን ካሜራውም 50 ነው። 50 ቴሌፎቶ አለው እና ደግሞ 50 አልትራ ዋይድ አለው። ጥሩ ነው ግን ይሄ ከአይፎን ጋር ከፒክሰል ጋር እና ሌተስት ከሚባሉት ሳምሰንጎች ጋር መወዳደር አይችልም። የዋን ፕላስ ችግር ይሄ ነው እንግዲህ የሆነ ዳይከት ኮርነርስ የሆነ ቦታ ላይ ሂሳቡንም ለመቀነስ ማለት ነው። ግን በፐርፎርማንስ ደረጃ ጌሚንግ ስልክ ማለት ነው። ይሄ ምን ይወጣለታል? 7300 ሚሊ አምፒር፣ 16 ጂቢ ራም፣ 512 ስቶሬጅ። በዛ ላይ ማቴሪያሉ እያያችሁት ነው። ተፈቆ የሚፋቅ አይነት ማቴሪያል አይደለም እና በጣም ቆንጆ ስልክ ነው። ዋን ፕላስ 15 እቺን ትመስላለች። በሚቀጥለው ቪዲዮ እስከምንገናኝ